ካንቫ ላይ እንዴት ተምኔሎችን፣ ፖስተሮችን፣ ባነሮችን እንዲሁም ደግሞ ፓወርፖይንቶችን ለራሳችሁ የሚሆን ለሌሎች ሰዎች በማዘጋጀት ሳይድ ኢንካም የምታገኙበትን መንገድ በዚች በ10 ደቂቃ ቪዲዮ እጥር ምጥን አድርጌ አዘጋጅቼላችኋለሁ። እመኑኝ። ስለዚህ ይህን ቪዲዮ እስከ መጨረሻው ከጨረሳችሁ ካንቫ ላይ ያላችሁን እውቀት ከቢግነር ወደ ኢንተርሚዲየት ከኢንተርሚዲየት ደግሞ አድቫንስድ እንደምትወስዱት ምንም ጥርጥር የለኝም። ሰላም ሀቢብ ባላለሁ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ ጠቃሚ የሆኑ ቲፖችን፣ ትሪኮችን እንዲሁም ደግሞ ሪቪዎችን መለቅላችሁ ይሆናል። ስለዚህ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ በማድረግ አሁኑኑ ቤተሰብ መሆን ትችላላችሁ። እንዲሁም ደግሞ ይሄን ቪዲዮ ስትጀምሩ ሁላችሁም ላይክ በማድረግ ጀምሩ። www.canva.com ብላችሁ ከገባችሁ በኋላ እንደምታዩት ኢንተርፌሱ ይሄንን ይመስላል። ከመጀመሪያው ጀምሬ ሳስረዳችሁ እዚህ ጋር እንደምታዩት እቺ ሃምበርገሪው ምልክት ይሄን ብሮ ስናደርገው ሪሰንትሊ የሰራሁትን ዳታ ነው የሚያሳየኝ እንደምትመለከቱት እና እዚህ ጋር ሆሙ ላይ እንደምትመለከቱ ዮር ዲዛይን ቴምፕሌት እና ካንቫ ኤአዩ ምን ያደርግላችኋል? ስክሪፕት ይጽፍላችኋል። እንዲሁም ደግሞ ለምትሰሩት ስራ ልክ እንደ ኤአይ ዳያሎግ እየተመላለሳችሁ የምትፈልጉትን አይነት ነገር ልክ እንደዚህ ቻትጂፒቲ እና እንደ ጀሚናይ ስክሪፕትም ከፈለጋችሁ አይዲያ ብሮዝ ማድረግ ከፈለጋችሁ እንዴት አድርጋችሁ መስራት እንደምትፈልጉ ምናምን እዚህ ጋር ቻት ማድረግ ትችላላችሁ ካንቫ ኤአይ ላይ ማለት ነው። እንደምትመለከቱ በዚህ አይነት ዲዛይን የፈለጋችሁትን ዲዛይን ኢሜጅ፣ ዶክመንት፣ ኮድም ቪዲዮ ክሊፕም ግን ቪዲዮ ክሊፕ ላይ እንደምትመለከቱት እዚህ ጋር የክራውን ምልክት አለች። ይሄ ማለት ሰብስክሪፕሽን ያስፈልገዋል ማለት ነው። ስለዚህ ሰብስክራይብ አድርጋችሁ ወይም ደግሞ ፔድ ከፍላችሁ መንዝሊ ፔድ ከፍላችሁ ነው ማለት ነው መጠቀም የምትችሉት። ሁሉንም በዚህ በኩል ያሉትን ባሮች ያሳያችሁ። ፕሮጀክት የሚለው ላይ ስንገባ ደግሞ ፕሮጀክት ማለት ለምሳሌ አሁን የከፈትኩትን ፕሮጀክት እዚህ ጋር እስከዛሬ የሰራኋቸውን ፕሮጀክት እንደምትመለከቱት ለዩቲዩብ ተምኔል ምናምን የሰራኋቸውን እዚህ ጋር ያመጣልኛል። ሌላኛው ደግሞ እዚህ ጋር ቴምፕሌት እንደምትመለከቱት አብዛኛውን ጊዜ አሁን ካንቫ ላይ የሚወደደው ነገር ቴምፕሌት ሰጥቷችሁ ከዛ እናንተ ነው ኤዲት ማድረግ የሚጠበቅባችሁ። ስለዚህ ቴምፕሌት ከፈለጋችሁ እዚህ ጋር ቴምፕሌት ያገኛላችሁ። ፎቶ ከፈለጋችሁ በዚህ መልኩ ፎቶ የሚለውን ስትጫኑት ለቪዲዮቹ የተለያዩ ፎቶዎችን እዚህ ጋር እንደምታዩት ያቀርብላችኋል። ፍሪ አሁን እነዚህ የምትመለከቷቸው እያንዳንዱ ፍሪ ናቸው። እነዚህ ግን የክራውን ምልክት ያለባቸው መንዝሊ ሰብስክሪፕሽን ስለሚጠይቁ አሁን እናንተ እንድትሰሯቸው ይፈቅዱላችኋል። ግን መጨረሻ ላይ ኤክስፖርት ታደርጉት ስለሚያስቸግራችሁ እነዚህ ክራውን ምልክት ያለውን ሰብስክራይብ ካላደረጋችሁ እንዳትጠቀሙት። ሌላኛው ደግሞ ግራፊክሶችን ነው። ግራፊክሶችንም እዚሁ ላይ ካንቫ ላይ ኳሊቲ በሆነ ግራፊክስ መጠቀም ትችላላችሁ። እንደምትመለከቷቸው ቬክተሮች፣ ፒኤንጂዎች እንዲሁም ደግሞ ጄፒጂ እና ፒኤንጂዎች አሉ። ስለዚህ በዛ መልኩ ክራውን ካላችሁ ውጭ መጠቀም ትችላላችሁ። ክሬተር የሚለው ላይ ደግሞ ኮንቴንት ክሬተር ላይ ተምኔል እና ለሌሎች ከፈለጋችሁ እዚህ ጋር እንደምትመለከቱት በዚህ መልኩ እነዚህን ከስተማይዝ ማድረግ ትችላላችሁ። እዚህ ጋር ብራንድ የሚለው ይሄኛው ደግሞ ሰብስክሪፕሽን ይፈልጋል። ይሄን የክራውን ያለበትን ምልክት ስትጠቀሙ ያው የግዴታ ሰብስክሪፕሽን ይጠይቃል። እናንተ አሁን እንድትጠቀሙበት ይፈቅድላችኋል፣ ግን ሰብስክሪፕሽን ይጠይቃችኋል። ስለዚህ እስኪ አዲስ ተምኔል ክሬት አድርገን እዚህ ጋር ክሬት የሚለውን እኔ ስለዚህ አሁን ክሬት የምናደርገው ምንድነው ብሎ እዚህ ጠይቀናል። what would you like to create ይላል። ለምሳሌ እዚህ ጋር ዩቲዩብ ተምኔል ከሆነ የፈለግነው እንደምትመለከቱ እዚህ ጋር በጣም ብዙ አሉ። አሁን ፎር ዩ ፔጅ ላይ ነው ያለ ነው። ስለዚህ ከፎር ፔጅ ላይ ኢሜል አለ። ፕሬዘንቴሽን ማዘጋጀት ከፈለጋችሁ ሶሻል ሚዲያ ከሆነ የምትፈልጉ ለሶሻል ሚዲያ ከሆነ የምትፈልጉት እንደምትመለከቱት ለፌስቡክ፣ ለዩቲዩብ፣ ለኢንስታግራም፣ ለዋትስአፕ ስታተስ ምናምን ይላል። እንደምትመለከቱት በጣም ብዙ ነው ያለው። ፎቶ ኤዲት ማድረግ ከፈለጋችሁ ደግሞ እዚህ ጋር ብሮዝ አድርጋችሁ የምትፈልጉትን ፎቶ በዚህ መልኩ እኔ አሁን ለምሳሌ እዚህ ጋር የሰራኋቸውን እያያችሁ ነው ይመጣልኛል። ቪዲዮ ከፈለጋችሁ እንደዚህ በጣም ብዙ ናቸው። ለምሳሌ አሁን እኛ የዩቲዩብ ተምኔል እስኪ ዩቲዩብ ተምኔል ብለን እንጻፍለት። እንደምትመለከቱት በዚህ መልኩ ብሮዝ ያደርግልናል። 1280 በ720 ማለት ነው የምንፈልገው ለዩቲዩብ ተምኔል። ስለዚህ ክሊክ እናደርገውና 1280 በ720 ክሬት ያደርግልናል። ከዛ እንደምትመለከቱት ቴምፕሌት በዚህ መልኩ ያስቀምጥልናል። የምንፈልገውን አይነት ቴምፕሌት በዚህ መልኩ መጠቀም እንችላለን። ለምሳሌ አሁን እነዚህ የምትመለከቷቸው የክራውን ምልክት ያለባቸው ስለሆኑ ፔር ናቸው ሁሉም። ስለዚህ እነዚህ መጠቀም የለባችሁ። እንደምትመለከቱት ይሄ ሰብስክሪፕሽን ስላለው አያስጠቅመንም ማለት ነው። ስለዚህ እንተውና ሰብስክሪፕሽን የሌለበትን ተምኔል ወስደን ከስተማይዝ እናደርጋለን ማለት ነው። ለምሳሌ ይሄን እንደምታዩት ይሄ ሰብስክሪፕሽን የለውም። ስለዚህ ይሄንን ወስደን እንደፈለግን መጠቀም እንችላለን። እንደምትመለከቱት እዚህ ጋር መጥቶልናል። ስለዚህ ፎቶን ከፈለግን ፎቶን በራሳችን ፎቶ መቀየር እንችላለን። ጽሁፉን ሄዲንጉን መቀየር እንችላለን። እንዲሁም ደግሞ ሁሉንም እዚህ ጋር ያሉትን ሁሉም ኤዲቴብል ናቸው። ስለዚህ የፈለግነውን ነገር ወስደን መጠቀም እንችላለን ማለት ሎድ የምትላለች አፕሎድ የሚለውን ከተጫነ በኋላ የምንፈልገውን ፎቶ
ወይም ቪዲዮ። አሁን እነዚህ እንደምትመለከቷቸው እኔ ከዚህ በፊት አፕሎድ ያደረኳቸው ናቸው። ስለዚህ ካለ እዚህ ጋር ቪዲዮ ወይም ፎቶ ቀጥታ ኤክስፖርት ማድረግ ወደዚህ ድራግ አድርገን መውሰድ ነው። ከሌለ ደግሞ እዚህ ጋር እንደምትመለከቱት አፕሎድ ፋይል የሚል አለ፣ እሱን እንጫነዋለን። በመቀጠል እዚህ ጋር እንደምትመለከቱት ወደ ብሮዘራችን ብሮዝ ካደረገልን በኋላ ኢሜጆችን አፕሎድ እናደርጋለን። ለምሳሌ ይሄንን አፕሎድ ብናደርግ ከዛ ይሄንን ጀስት አፕሎድ ካደረገልን በኋላ ክሊክ ስናደርገው እንደምታደርጉት በዚህ መልኩ ኤክስፖርት አደረገልን። አንዱን ድሌት እናድርገው ይሄን። ከዛ ይሄንን ማጥፋት ከፈለግን ድሌት እንለዋለን። በዚህ መልኩ ይሄኛውን እዚህ ጋር እናመጣዋለን ማለት ነው። ከዛም ሳይዙን እንደዚህ አድርገን ማስተካከል እንችላለን። ይሄ ፎቶ ጽሁፉን ምናምን ደብቆብኛል። ስለዚህ አሁን የዚህ ሌየር ማስተካከል ይጠበቅብናል ማለት ነው። ስለዚህ እዚህ ጋር የምታዩቸውን ከላይ ያሉትን ባሮች ኤዲት ማድረጊያ ናቸው። ስለዚህ እዚህ ጋር መጨረሻ ላይ ያለችውን ፖዚሽን የምትለውን እንመርጣታለን። በመቀጠል እንደምትመለከቱት እዚህ ጋር ይመጣልናል። ከዚህ ቀጥሎ ሌየርስ የምትላለች ሌየር የምትለውን መርጥና ፎቶ እንደምትመለከቱት ሁለተኛ ሌየር ላይ ነው። ስለዚህ ትራንስፎርም ፍሮም ዮር ፋይናንስ የሚለው ከመጀመሪያ ነው። ስለዚህ እቺን ድራግ አድርገን መጨረሻ ላይ እናደርጋታለን። ወይም ደግሞ ከመጨረሻው ላይ ሁለተኛ ላይ ስናደርገው በዚህ መልኩ እንደምታዩት ይሄን ከፍ እናድርገው። እንደዚህ አጀስት እያደረግን በሚሆን መልኩ እናደርገዋለን። አሁን እንደምትመለከቱት ይሄን እንደዚህ ብናሰፋው ራሱ በቃ ከዛ እንደዚህ ማድረግ እንችላለን። የዚህን ደግሞ ባክግራውንድ ማጥፋት ከፈለግን ፕሪሚየም ነው። እዚህ ጋር እንደምትመለከቱት ሰብስክሪፕሽን ጠይቀናል። ስለዚህ ይሄንን የቲደን ባክግራውንዱን አጠፋዋለን ማለት ነው። እዚህ ጋር ኤክስፕረስ አዶቤ ኤክስፕረስ ላይ ሄደን ባክግራውንዱ በቀላሉ በነፃ ማጥፋት እንችላለን። ስለ አዶቤ ኤክስፕረስ ደግሞ ቪዲዮ እንድሰራላችሁ ከፈለጋችሁ ኮሜንት ላይ አሳውቁኝ፣ ሙሉ ቪዲዮን እንሰራላችኋለሁ። እንደምትመለከቱት ፎቶውን ቀጥታ እናመጣውና እዚህ ጋር ብሮዝ ካረግን በኋላ እንደምትመለከቱት ያን የፈለግነውን ፎቶ እዚህ ጋር እናመጣዋለን። ይሄን ፎቶ ነበር የፈለግነው። አፕሎድ ካረግን በኋላ እዚህ ጋር ሶስት ምርጫ አለው። ኤዲት ኦሪጂናል ኢሜጅ፣ ሪሙቭ ባክግራውንድ እንዲሁም ደግሞ አድ ኒው ዲዛይን ይላል። ስለዚህ እኛም የፈለግነው ባክግራውንዱ ማጥፋት ነው። ሪሙቭ ባክግራውንድ እንለዋለን። እንደምትመለከቱት ስካን ካደረገ በኋላ ፋይሉ ሙሉ ለሙሉ ባክግራውንዱን ትራንስፓረንት ያደርግልናል ማለት ነው። ሙሉ ለሙሉ ኮምፕሊትሊ ፍሪ ነው። እንደምትመለከቱት ሙሉ ለሙሉ ጽድት አድርጎ ባክግራውንዱን አጥፍቶልናል ማለት ነው። ስለዚህ ይሄንን ጀስት ዳውንሎድ ነው እዚህ ጋር የምንለው። በመቀጠል ይሄኛውን ፎርማት ዲሌት እንለውና ያኛውን የፈለግነውን ኢሜጅ እዚህ ጋር አፕሎድ እንለዋለን ማለት ነው። እንደገና አፕሎድ ፋይል እንለዋለን። የምንፈልገውን ኢሜጅ እንደምትመለከቱት ሎድ አፕሎድ እያደረገልን ነው። ይሄኛው ሙሉ ለሙሉ ሰማያዊ ሆኖ ሲጨርስ እንደዚህ ኦሬንጅ አይነት ከለር ይመጣልናል። ስለዚህ ይሄን አድ እንደዚህ እናደርገዋለን። በመቀጠል እንደምትመለከቱት ይሄን ሰፋ ድራግ አድርገን ሰፋ ማድረግ ነው። በመቀጠል ደግሞ ሌየሩን እንደምታዩት ጽሁፉን ሸፍኖብናል። ስለዚህ ሌየሩን እናስተካክላለን። ሌየሩን ስናስተካክል ደግሞ ከላይ የምትመለከቷቸውን ፖዚሽን፣ አኒሜሽን፣ ፍሊፕ፣ ኢሬዝ፣ ባክግራውንድ ሪሙቭ፣ ኤዲት የሚለው ላይ ፖዚሽን እንገባለን። ሌየር ላይ ስንገባ ሁለተኛ ላይ ነው። እኛ ዝቅ አድርገን እዚህ ጋር እናደርገዋለን። ስለዚህ ጽሁፉ እንደዚህ በዚህ መልኩ ያስተካክልናል ማለት ነው። በመቀጠል ኤዲት ማድረግ ከፈለግን ደግሞ እዚህ ጋር ኤዲት እንለውና የምንፈልገውን ከለር መምረጥ እንችላለን። በዚህ እንደምታዩት በዚህ መልኩ እየቀያየርን በጣም ብዙ አሉ። እንደዚህ አድርገን መቀየር እንችላለን። ብራይትነሱን መቀነስ ከፈለግን በዚህ መልኩ፣ ብለር ማድረግ ከፈለግን እንደዚህ ብለር ሳይዙን እንደዚህ እየቀነስን እየጨመርን ኢንተንሲቲውን ምናምን እንደዚህ እያስተካከልን ማድረግ እንችላለን። እንደምታዩት በጣም አሪፍ ነው። ስለዚህ በቀላሉ ጀማሪ ብትሆኑ ራሱ በካንቫ ጽድት ያለ ተምኔል ደግሞ ዲዛይኖች፣ ብሮሸሮች ማዘጋጀት ትችላላችሁ። ለዩቲዩብ ምናምን ቪዲዮ በዚህ መልኩ መስራት ትችላላችሁ። ኤክስፖርት ማድረግ ከፈለጋችሁ እንደምትመለከቱት እዚህ ጋር ከጨረሳችሁ በኋላ እዚህ ጋር እንደምትመለከቷት የሼር አይከን አለች፣ እሷን ትጫኑታላችሁ። በመቀጠል እዚህ ጋር እንደምትመለከቱት የዳውንሎድ አይከን አለች፣ ይችን በመጫን ዳውንሎድ ማድረግ ትችላላችሁ። እንደዚህ ከተጫናችሁ በኋላ ዳውንሎድ ትሉታላችሁ። በዚህ መልኩ እንደምትመለከቱ ዳውንሎዲንግ እያለ ነው፣ ኤክስፖርት ያደርግልናል ማለት ነው በዚህ መልኩ። ሌላኛው ነገር ደግሞ እንዴት ፕሬዘንቴሽኖችን እንዲሁም ደግሞ ሪዚዩሜዎችን እንዴት ማዘጋጀት እንደምትችሉ ፖስቸሮችን ምናምን ራፍሊ ላሳያችሁ። ገብታችሁ ስታዩት በጣም ዩዘር ፍሬንድሊ ስለሆነ በደንብ መታየት ወይም ደግሞ መላመድ የምትችሉት ዌብሳይት ስለሆነ በጣም ቀላል ነው። ቴምፕሌቶች አሉ፣ እነሱ ላይ ቁጭ ቁጭ ማድረግ ነው የሚጠበቅባችሁ። እንደምትመለከቱት ለምሳሌ ፕሬዘንቴሽኖችን ባሳያችሁ ያሉትን
እዚህ ጋር እንደምትመለከቱት በጣም ብዙ አይነት ፕሬዘንቴሽኖች ነው ያሉት። ስለዚህ ለምሳሌ ይሄንን ከፍቼ ላሳያችሁ። ይሄን ከስተማይዝ ትሉታላችሁ። ይሄን እንደምትመለከቱት ስላይዶች ያሉት በዚህ መልኩ ነው። ሙሉ ፓወር ፕሬዘንቴሽን ቴብላችሁ ፓወርፖይንቱን የምታዘጋጁት ማለት ነው። እዚህ ጋር ከስተማይዝ ትሉታላችሁ። በመቀጠል እናንተ የምትፈልጉትን እዚህ ጋር ፎቶ ከፈለጋችሁ ፎቶ መቀየር ከፈለጋችሁ ቀደም እንዳሳየዋችሁ ይሄን ዲሌት እያደረጋችሁ የምትፈልጉት ፎቶ ብሮዝ እያደረጋችሁ ማስገባት ነው የሚጠበቅባችሁ። እንዲሁም ደግሞ ወርዶቹን እዚህ ጋር ማስተካከል ከፈለጋችሁ እንደዚህ ኤዲቴብል ስለሆኑ ሁሉም እዚህ ጋር የጻፋችሁ ማስተካከል ትችላላችሁ። ለምሳሌ አሁን ይሄ ፓወርፖይንት እስከ 11 ስላይድ መጠቀም ትችላላችሁ አለው። እንዲሁም ደግሞ መጨመር ትችላላችሁ። ፕላስ ብላችሁ በዚህ መልኩ ዲዛይን ፈጥራችሁ መጨመር ትችላላችሁ እስከፈለጋችሁበት ይሄ ዲዛይን ከተመቻችሁ ማለት ነው። ሌላኛው ደግሞ ፖስቸሮች እንዲሁም ደግሞ ሪዙሜዎች፣ ኢሜሎች፣ ኢንስታግራም ፖስት ለምሳሌ ሪዙሜ እንዴት በቀላሉ ማዘጋጀት እንደምችሉ እዚህ ጋር ገብተን እንየው። እዚህ ጋር እንደምትመለከቱ የተለያዩ ሪዙሜዎች አሉ፣ ፔድ እንዲሁም ደግሞ ፍሪዎቹ እንደዚህ እንደምታዩቸው ሙሉ ለሙሉ ምንም ነገር የላቸውም። ፔዶቹ ደግሞ ሰብስክሪፕሽን ያላቸው ይሄ ክራውን ምልክት ያላቸውን እንዳትጠቀሟችሁ። ቢከፍቱላችሁ ራሱ መጨረሻ ላይ ኤክስፖርት ስታደርጉ የሚላችሁ መልፋት ነው የሚሆንባችሁ። ስለዚህ እነዚህን አትጠቀሙ። እነዚህኞቹን መጠቀም ትችላላችሁ። እነዚህን ጀስት ክሊክ ካደረጋችሁ በኋላ ከስተማይዝ ነው ማለት የሚጠበቅባችሁ። እዚህ ጋር እንደምትመለከቱት ከስተማይዝ ትሉታላችሁ። በመቀጠል እነዚህን ሁሉንም እንደዚህ እየነካችሁ ፎቶአችሁን እዚህ ጋር አምጥታችሁ መቀየር ትችላላችሁ። የተጻፉትን ወርዶች ደግሞ እንዳለ እዚሁም ላይ ኤዲት ማድረግ ትችላላችሁ። እዚህ ጋር ከስተማይዝ እያደረጋችሁ ሁሉንም መጠቀም ትችላላችሁ ማለት ነው። ለምሳሌ ይሄን ፎቶን አጥፋውና እዚህ ጋር ብሮዝ ያደረግነው ፎቶ አለ። ለምሳሌ እዚህ ቅድም ይሄን ፎቶ ብናመጣው ይሄን ፎቶ እዚህ ጋር እናደርገውና ሳይዙን እንደምትመለከቱት አጅስት ማድረግ እንችላለን። በዚህ መልኩ ሳይዙን አጅስት አደረግነው። ሌሎችንም ወርዶች ደግሞ እዚህ ጋር ሀብ ብለን መጻፍ እንችላለን። በቃ በዚህ መልኩ ሁሉንም አጀስት ማድረግ እንችላለን ማለት ነው። በዚህ መልኩ ኤክስፖርት ስታደርጉ ቅድም እንዳሳየዋችሁ የሸሯን አይከን ተጭናችሁ ላይ ያለችውን ሳተስፋሯ ላይ በመቀጠል ዳውንሎድ የምትለውን እዚህ ጋር መጫን ነው። ቀጥታ ኤክስፖርት ያደርግላችኋል። ፍሪ ነው። በጣም አሪፍ ነው። አይ ሆፕ እንደወደዳችሁ ተስፋ አደርጋለሁኝ። ያላችሁን ሀሳብ አስተያየት ኮሜንት ላይ አሳውቁኝ።